ቴዎድሮስ የሚባል ንጉሥ አናውቅም፣ አይመጣም ብለዋል ጀግኖቹ። ከሱ መምጣት በፊት ያለውን መቅሰፍትና ጦርነት ማቆም ትችላለህ? ጸሎት አቅርበህ መስዋዕት አቅርበህ ለእግዚአብሔር አልቅሰህ ይህን ማስቆም ከቻልክ ቴዎድሮስ አይመጣም ብለን እናምናለን። ድህረ ቴዎድሮስ ሳልሳይ የሚከናወኑ ነገሮች ራብ አለ ተብለናል፣ ጦርነት አለ ተብለናል፣ ፍጅት አለ ተብለናል፣ ኑሮ ውድነት አለ ተብለናል፣ ግድያ፣ አመፃ፣ ስርቆት፣ ዘረፋ ይስፋፋል ተብሏል። ይሄው እያየነው ነው። አብይ አህመድ ነው እንዴ እኔ ነፃ የሚያወጣኝ? አብይ አህመድ እኮ ቅኝ ገዥ ነው። ይሄን አታውቅም እንዴ? እያንዳንድ አብይ አህመድ እንዴት አይወርቅም? እነ ዳሪዮስ ከወደቁ፣ እነ መክሲሚያኖስ፣ እነ ዲዮቅልጥያኖስ ከወደቁ፣ እነ ፈርዖን ከወደቁ የእነሱ አቻ የሆነው አብይ አህመድ መንግስት ለምን ነው የማይወድቀው? ይንኮታኮት። እንዴት ያለ ነገር ነው የምታወሩት? በእግዚአብሔር ታመኑ እያለ መጻፍ እኛ በሰው ነው እንጂ የምንመካ? በሊቃውንትንን በመምህራንን ነው እንጂ የምንከተል? የሚመካ በእግዚአብሔር ይመካ እያለ ሰውን ስጋ ለባሹን ሰው ተስፋ ከማድረግ ይልቅ እግዚአብሔርን ተስፋ ማድረግ ይሻላል እያለ ዳዊት ለምን ነው የድሮ ስርዓት የማልናፍቀው? ዕለት ደህ ዕለት ተፈርዶልህ የምትመለስበት የድሮ ንጉሳዊ ስርዓት እንዴት ነው ማልናፍቀው? በአመፃ በግድያ በጦርነት ሜዳ ውስጥ በእሳት ውስጥ ቁሜ በእልቂት በራብ በፍጅት ዘመን ቁሜ የድሮ ስርዓት ለምን ነው ማልናፍቀው? የኔ ጌታ እኔ በእግዚአብሔር እመካለሁ። አገሪቱን እንደማይተዋት እግዚአብሔር በትንሣኤዋ እመካለሁ። ደግ ዘመን እንዳላት ኢትዮጵያ ስንት ነገስታት ሲገዟት የነበሩት እነ ላሊበላ፣ እነ ናኩቶ ለአብ፣ እነ ይምርሃነ ክርስቶስ፣ እነ አፄ ዳዊት፣ እነ ዘርዓ ያዕቆብ የገዟትን አገር ለ30 ዓመት ያክል ንጉሳዊ ስርዓቷ ወደቀ ብዬ ነገ ንጉሳዊ ስርዓት አይመጣም ብዬ ማምን እኔ ምንድን ነኝ? ማሰብ እችላለሁ። ማይ እንዳለኝ ፍልስፍና አልማረከኝም፣ ሳይንስ አልማረከኝም። እኔ የአውሮፓ ኑሮ አይማረከኝም። እኔ ኢትዮጵያዊ ነኝ። የኢትዮጵያ የሆነ ነገር ሁሉ በተስፋ እጠብቃለሁ። እውነቱን ልንገራችሁና በተስፋ የምንጠብቀው አንድ ነገር አለ። ትንሣኤ ኢትዮጵያ ይባላል። በተስፋ የምንጠብቀው አንድ ንጉሥ አለ። ቴዎድሮስ ሳልሳይ ይባላል። የመጀመሪያው ቴዎድሮስ ወልደ አንበሳ የአንበሳ ልጅ የሚባለው 1404 አፄ ቴዎድሮስ ሁለተኛ፣ ሶስተኛው በተስፋ የምንጠብቀው ነው። ለኢትዮጵያ እውነት የሚፈርድ የባህር በሯን ታሪኳን ግዛቷን የሚያስመልስ እንባችን የሚያብስ ቴዎድሮስ ሳልሳይ ነው ብለን እናምናለን። ይሄን ለመናገር አናፍርም። ሊቃውንት ነን እያሉ የአውሮፓን ፍልስፍና ተግተው በባዶ በርቃንነታቸው በሚዘጠሩ ሰዎች ፊት እንናገረዋለን። በሶስት ደቂቃ ውስጥ ቴዎድሮስ አይመጣም የሚሉ ሰዎችን አንኮታኩተን ተከራክረን የምንረተበት ድርሳንና ገድላት አለን። እግዚአብሔር ይመስገን። አንክድም። የእግዚአብሔርን ኃይሉን አንክድም። ስጦታውን አንክደውም። ቤተክርስቲያናችን አንክድም። ሰንደቅ ዓላማችን አንክድም። ከጠላት ጋር አንተባበርም።